ማነው እድለኛ የዚህ የማህበር ቦታ ባለቤት የሚሆን? ለዛሬ እየላቸው የቀረብኩት ወሎ ኮምቦልቻ ነው። የእንጨት ቤትና የብሎኬት ቤት እየተሰሩ ይገኛሉ። ለከተማውም ቅርብ ነው። ከ150 ካሬ ይዞ እስከ 200 ካሬ ድረስ ቤት መሰራት የተጀመረበት የማህበር ቦታ አቅርብልን ብላችኋል። ይሄው እየላቸው ቀርብ ያለው 200 ካሬ ነው። እዚህ ጋር እንግዲህ ከዝቅተኛ እስከ ከፍተኛ የሚሸጡበትን ዋጋቸውን እነግራችኋለሁ። እንዲሁም ደግሞ እዛ አካባቢ ሆኖ የ200 ሺህ እና 300 ሺህ ልዩነት ያለው አለ ዝቅ ተደርጎ የሚሸጥ ያ ምን አይነት ቦታ ቢሆን ነው የሚለውንም በግልጽ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ቢዳካ ወኡሚ ያ ረሱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። መግቢያ ላይ እንደሰማችሁት የማህበር ቦታ ነው 200 ካሬ ወሎ ኮምቦልቻ ይለያል። ለከተማው ቅርብ ነው። ዋጋውም እንደዚህ የተጋነነ አይደለምና እዚህ ጋር ይሄን ማህበር ቪዲዮ ላይ እንደምታዩት ምን ይመስላል? እስኪ ስታዩት የተስተካከለ ነው። ጎራማም አለ አይደለ? እዚህ ጋር የዋጋ ልዩነት አለውና አንዳንድ ልጆች ፈጥናችሁ የምትገዙ ዋጋውን እንደዚህ ቀነስ ማድረጉን አይታችሁ የምትገዙ አላችሁ። እንደዚሁም ደግሞ ሳትነገሩ የምትገዙ አላችሁና እዚህ ጋር ማወቅ ያለባችሁ በኋላ እንዳትናደዱ በግልጽ አድርጌ አስረዳችኋለሁ። ተከታተሉኝ። በላይክ ጀምሩት ቪዲዮውን ማለት ነው። እዚህ ጋር ይሄ እንግዲህ ለከተማው ቅርብ ነው። ይሄ ቦታው አቀማመጡን እንደምታዩት ነው። የተስተካከለም አለ፣ እንደዚሁም ደግሞ ወደታች ቁልቁለትም ይሆን አለ፣ ጎራማም ይሆን አለ፣ ድልድል የሚጠይቅ አለ ማለት ነው። የ150 ሺህ ብር የ200 ሺህ ብር ልዩነት ያለው አለ። ያንን አይታችሁ እንደዛ ሆኖ 200 ካሬ እኮ አለ ብላችሁ የምታስቡ አንዳንድ ልጆች አላችሁ። ብዙዎቻችሁ የምታውቁና እንደዚሁም ደግሞ ጎበዝ የሆናችሁ አይቻለሁ። ቤተሰቦቻችሁም ጎበዝ ናቸው። አንዳንድ ልጆች አላችሁ እንዴት ነው የምታስቡት ማለት ነው። የተስተካከለ ድልድል የማይጠይቅ ቦታ ዋጋና ድልድል የሚጠይቅ እንዴ ብሎ ነው እኩል የሚሆነው? እዚህ ጋር አንደኛ ጉዳቱን የምነግራችሁ ነገር ዋጋውን እንደዚህ አካባቢ በሚሸጥበት ዋጋ የማትገዙ ከሆነ ያኔ በውድ የምትገዙ ልጆች አላችሁ። ቢያንስ በጠሩበት አይደለም የሚሸጡት ቦታም ይሁን ቤትም ማለት ነው ይቀንሳሉ። እኔ እዚህ ጋር ሳቀርብላችሁ ቤትም ይሁን ቦታም ይሁን አክሲዮን ይሁን አፓርታማም ይሁን ኮንዶሚኒየም ምንም ይሁን ሳቀርብላችሁ ባለቤት ያለኝን ነው እየላችሁ የምቀርበው። እንደዚሁም ደግሞ ቤተሰብ ስትልኩ አይታችሁ ከባለቤት ጋር ነው ዳይሬክት አገናኝቻችሁ ዋጋ የምትደራደሩት ማለት ነው። ስለዚህ ግልጽ የሆነ ነው። እኔ እዚህ ጋር በማቀርብላችሁ ነገር ወደ ኋላ ብዬ ማላቅም። እንደዚሁም ደግሞ ልባችሁ እንትን የሚበላሽበት ቀልብያችሁ የለም። እዚህ ጋር ከመናደዳችሁ በፊት ስትገዙ ቢያንስ አመዛዝኑት ማለት ነው። ለቤተሰቦቻችሁም አስረዷቸው ለማያውቁትና እንደዚህ ቀላል ነው ብለው ያሰቡት ከባድ ወጪ ነው የምታወጡትና ይሄንን ማወቅ ይኖርባቸዋል። አሁን ላይ ሲሚንቶ ውድ ነው፣ እንደዚሁም ደግሞ ድንጋይም ውድ ነው፣ አሸዋም ውድ ነው። ገረገንቲ ራሱ እንደዚህ ለማስተካከል ለማስገባት ውድ ነው የምታወጡት ወጪ። ከ250 ሺህ ይዞ ከዛም በላይ ልታወጡ ትችላላችሁና ስትገዙ አካባቢ በሚሸጠው ዋጋ ግዙ። ይሄንን ማወቅ ይኖርባችኋል። እንደዚሁም ደግሞ ልሽጠው ብላችሁ ብታስቡ እናንተ በውድ ከገዛችሁ ያኔ ደህና አድርጎ ያወጣላችሁም። በቃ ጠብቃችሁ ጊዜው እንደዚህ ረዝሞ ነው የምትሸጡት። ከዛም በኋላ ምን ትላላችሁ እናንተ እንደው እኮ ገዢ ጠፋ የምትሉ ልጆች አላችሁ። ጥሩ ነገር ያው ጥሩ ነው፣ ጥሩ ብር ያኔ ያተርፋችኋልና ይሄንን ማወቅ ይኖርባችኋል። እንግዲህ በእኔ ላይ ራሱ እንደዚህ መታችሁ የምገዙ ልጆች እያያችሁት ነው ትርፉን ውጤቱን ማለት ነው። ይህንን ማወቅ ይኖርባችኋል። ውድ እህት ወንድሞቼ፣ በተለይ ከሀገር ውጭ ያላችሁ ልጆች በቤተሰብ ስለሆነ የምታስገዙት ያለው ነገር ግልጽ አድርጋችሁ አስረዷቸው ለማያውቁት ቤተሰቦቻችሁ። እኔ እንግዲህ ከዚህ ጋር ሳቀርብላችሁ ግልጽ አድርጌ ነው የማቀርብላችሁ። አንዳንድ ልጆች ቪዲዮ ማታዳምጡ አላችሁ፣ ማዳመጥ ይኖርባችኋል። እዚህ ጋር ስትገዙ ሰው አይታችሁ መግዛት አለባችሁ። ቢያንስ ሰበቡ ማድረስ አለባችሁ። ቤት ከሰራችሁ በኋላ ነው ስም የሚዞረው። የብሎኬት ቤት የሚሆን የእንጨት ቤት ማለት ነው። እንደዚህ መጨረስ አይጠበቅባችሁም። ከተዋቀረ በኋላ ማዞር ትችላላችሁ። እንደዚህ ማዞር በፈለጋችሁ ሰዓት ያ ሰው እንግዲህ ቶሎ ፈጥኖ የማይመጣላችሁ ከሆነ የሚንጎራደድ ከሆነ ልክ ቸግሮት እንደሸጠ ተስማምቶ በኋላም ልክ በቃሉ መገኘት አለበት። ይህንን ደግሞ ከጎረቤት ሰበቡ ማድረስ አለባችሁ በተቻለ አቅም ማለት ነው። አንዳንድ ልጆች አላችሁና በቃ መግዛታችሁን እንጂ ምንም ለወደፊት ያኔ ምን ይመጣል ብላችሁ የማታስቡ አንዳንድ ልጆች አላችሁ። ይህንን ማወቅ ይኖርባችኋል። ያኔ ሰው ሸንኮራ አይደለም ቀምሳችሁ አይደለም እንትን የምትሉትና ጥሩና ሆሳውን ያው ሰበቡን አድርሱ። ከዛም አላህ አለ ማለት ነው። ይህንን ማወቅ ይኖርባችኋል። ውድ የቻናሌ ቤተሰቦች ወደ ዋጋው እገባላችኋለሁ ቀጥታ። የተስተካከለ ምንም ድልድል የማይጠይቅ ማለት ነው። ደረጃ አለው ብዬ ነግራችኋለሁ። የዋጋ ልዩነት አንደኛ ብሎክ፣ ሁለተኛ ብሎክ ወይም ደግሞ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ማለት ነው። የዋጋ ልዩነት እንግዲህ እንደዚህ ቀነስ የሚያደርገው ድልድል የማይጠይቅ እስከ
450 ይጠራሉ። 1.4 ድረስ የሚሸጣለ 1.5 ድረስ የሚሸጣለ እንደ ሰውየው ችግር ነው። ተቸግሮ የሚሸጣለ ሳይቸግረው የሚሸጣለ። እዚህ ጋር ማወቅ ያለባችሁ የ100,000 ብር ልዩነትና የ50,000 ብር ልዩነት አለ። እዚህ ጋር ቢያንስ የእናንተ ጎረቤት ልሽጥ ብላችሁ ብታስቡ ያ ቤት እዚህ ጋር 3,500,000 ከሆነ የሚሸጠው እዛ አካባቢ ላይ እናንተም ደግሞ እዛው ጎረቤት ሆናችሁ ሳይቸግራችሁ የምትሸጡ ሰዎች በዛ ዋጋ እንሽጥ አይደለም የምትሉት ወይ የ100,000 ብር በቃ ታጨመረልን ብላችሁ በቃ አስጨምራችሁ የምትሸጡም አላችሁ። ይህንን ማወቅ አለባችሁ። አንዳንድ ልጆችም አታውቋላችሁና ለዛም ነው ግልጽ ላደርግላችሁ የፈለግኩት ማለት ነው። እና እዚህ ማህበር ላይ ድልድል የማይጠይቅ እስከ 1.8ም አለ 9ም አለ 2 ሚሊዮንም ድረስ አለ። ድልድል የሚጠይቀው ደግሞ እንደዚህ ዋጋው ቀነስ የሚያደርገው 1 ሚሊዮን ድረስ 1 ሚሊዮን 100,000 ድረስ 1 ሚሊዮን 150,000 ድረስ ይጠራል። 1 ሚሊዮን 200,000 ብር ድረስ 1 ሚሊዮን 250,000 ድረስ እስከ 1 ሚሊዮን 300,000 ድረስ የሚጠራል። በጠሩበት አይደለም የሚሸጡት፣ ደረጃ አለው። ስትገዙ አካባቢ በሚሸጠው ዋጋ መግዛት ይኖርባችኋል። ምክንያቱም ብር ቸግሯችሁ ቶሎ እንሽጠው ብላችሁ ብታስቡ ያኔ አካባቢ በሚሸጠው ዋጋ የተወሰነ ጨምሮ ተሸጣላችሁና ማለት ነው ውጤታማ ትሆናላችሁ። ፈጥናችሁ እንደዚህ መቸኮል የለባችሁም። እኔ እዚህ ጋር ግልጽ አድርጌ አብራርቼ ያልገባችሁን ነግሬ ነው እንደዚህ ቪዲዮ ሳቀርብላችሁና ስነግራችሁ ይህንን ማወቅ ይኖርባችኋል። በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ በቤተሰብ ስታስገዙ ማለት ነው ንገሯቸው። እዚህ ጋር እዛው አካባቢ መሆኑ ብቻ አይተው በቃ ገዝተውላችሁ የሚሄዱ አሉ። በኋላ የእናንተ ጓደኛ እዛ ጋር ሄዶ ገዝቶ ዋጋውን እንደዚህ ስትሰሙ ትናደዳላችሁና ለዛም ነው እንደዚህ ለነግራችሁ የፈለጉት። ምክንያቱም እዚህ ጋር በ100,000 ቤት የሚቆጠር በነጥብ ቤት እንደዚህ በሚሊዮን የምታወጡትን ገንዘብ ነው እንደዚህ እየነገርኳችሁ ያለሁት አይደለም። በ100,000 ቤት የሚቆጠር ያላግባቡ 10,000 ብር ታናደዳለች እና ለዛም ነው ያንን ብር ለፍታችሁ ተክታችሁ ነውና የምታመጡት። እያመማችሁ እየሰራችሁ እንደዚህ የሚያሰሯችሁ ሰዎች እንኳን እያመማችሁ ያኔ የማይረዷችሁ አለ። እንደዛ ሆናችሁ ያመጣችሁት ገንዘብ ሳንቲም ሊቆጫችሁ ይገባል። ውጤታማ ለመሆን ቢያንስ ውጤታማ የሆኑት ሰዎች እንዴት ሊሆኑ ቻሉ የሚለውን እነሱን ጠጋ ማለት ይኖርባቸዋል። ዛሬ እንግዲህ ይህላችሁ የቀረብኩትን የማህበር ቦታ እንደምትወዱ ተስፋ አደርጋለሁ። ይሄ ወሎ ኮምቦልቻ ነው፣ መሰንዲ ነው። ይህን ይመስላል። መግዛት ለምትፈልጉ ስልክ ቁጥር እዚህ ጋር አለላችሁ። በ0966 38 82 49 ላይ ታገኙኛላችሁ። ገዢ የሆናችሁ ብቻ አናግሩኝ። ቤተሰብ መላክ ትችላላችሁ። አቅማችን እስከዚህ ድረስ ነው የሚፈቅደው ብላችሁ አስባችሁ ቤተሰብ ላኩ። ከዛ የተረፈ እንግዲህ እኔ እስከዛሬም ልካችሁ ቤተሰብ ተመልሰው አቁምና ይሄንን ማወቅ ይኖርባችኋል። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እንደዚህ ቪዲዮ በመለቅ ሰዓት ደግሞ እንዲደርሳችሁ የደወል ምልክቱን መጫናችሁን አትርሱ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።